እዋትችን ሙሽሪት ወገኖቼ እኛን አትመስልም። መተናልም ቀርተናልም አለንም የለንም ገብተናልም ወተናልም ገብቶናልም ግራ ገብቶናልም በደም የጨቀየ ቀይ ሚስማር ላይ ቆሞ የተሞሸረ ሙሽራ ላይ በር መዝጋት ነውር አይደለ እንዴ? ማንን እንዳቆም ነው እኮ እንድታውቁ ነው እንዲመዘረዝረው። ወገኖቼ ምንም የለንም ብላችሁ ሆዳ አይባሳችሁ። ሁሉ ያለው አምላክ ምንም የሌለው ሆኖ ኖሮ የለ። ቤት የለኝም ለምን ትላላችሁ? መጠለያ መች ነበረው? ወርዳለሁ አለ ወረደ፣ እውነት አሰብ። ወለዳለሁ አለ ተወለደ፣ እውነት አሰብ። ሞታለሁ አለ ሞተ፣ እውነት አሰብ። እነሳለሁ አለ ተነሳ፣ እውነት አሰብ። አረጋለሁ አለ አረገ፣ እውነት አሰብ። እመጣለሁ አለ ይመጣል፣ እውነት አሰብ። ይሄንን ሁሉ ካመናችሁ መቸገርህን አውቃለሁ፣ ድህነትህን አውቃለሁ። ነገር ግን ምንድነው? ባለጸጋ ነህ። በድህነት ራስን ገዝተህ ስትኖር አንተ ባለጠጋ ነህ። ስግብግብ የሆነው በንብረት ላይ ንብረት ሳያካፍል የቅዱሳንን ገንዘብ ሁሉ የድሆችን ገንዘብ ሁሉ ጭርስ ያደረገው እሱ ነው። ደሃ የማይበቃው ፈቃዱን መቆጣጠር ማይችል እሱ ደሃ ነው። እሱ ደሃ ነው። ምን ተውንለት ክርስቲያኖች? እሱ ይሄን ሁሉ ሲተውልን ምን ተውክለት ወንድሜ? ምን ተውሽለት እህቴ? ክርስቶስን ወደ መቃብር ከተቱት ካለ በኋላ ቤተ ክርስቲያኒቱን ግን መስቀል ላይ ትተዋት ወረዱ። አድራሻ መስቀል እንጂ አዳራሽ አይደለም። እቺ ነች ቤተ ክርስቲያን፣ ኩላዊት የሆነች የሁሉ የሆነች መልዕልተ ብሔር የሆነች እንኳን በብሔር ከሀገር በላይ የሆነች ናት እቺ ቤተ ክርስቲያን። ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንደ እግዚአብሔር ቅዱስ ፈቃድ በዚህች ምሽት በአንድ ርዕሰ ጉዳይ ጥቂት እንቆያለን። የምንማርበት የትምህርታችን ርዕስ ሳበኝ ካንተም በኋላ እንሮጣለን በሚል ርዕስ ይሆናል። ሳበኝ ካንተም በኋላ እንሮጣለን። በመኃልየ መኃልይ ዘሰሎሞን ምዕራፍ 1 ቁጥር 3 ላይ የተጻፈ ቃል ነው። ጠቢቡ ሶሎሞን ከጻፋቸው መጻሕፍት አንዱ ይሄ መጽሐፍ ነው። ከመዝሙር ሁሉ የበለጠ የሶሎሞን መዝሙር ማለት ነው። መኃልየ መኃልይ ዘሰሎሞን። ሊቃውንተ ቤተ ክርስቲያን መጽሐፉን በብዙ መንገድ ይተረጉሙታል። አንደኛው በእግዚአብሔርና በእስራኤል መካከል ባለው ፍቅር ይተረጉሙታል። ሁለተኛው በክርስቶስና በቤተ ክርስቲያን መካከል ባለው ፍቅር ይተረጉሙታል። ሶስተኛው እግዚአብሔርን በምትፈልግ በአንዲት ነፍስ በአንድ ምእመንና በእግዚአብሔር ፍቅር መካከል ባለው መፈላለግ ይተረጉሙታል። አራተኛ በእመቤታችንና በተወዳጅ ልጇ በክርስቶስ መካከል ባለው ፍቅር ባለው ዝምድና ይተረጉሙታል። አምስተኛ በእግዚአብሔርና እግዚአብሔርን በፍቅር በምታገለግል በአንድ አገልጋይ ይተረጉሙታል። እኔ ከነዚህ ሁሉ ትርጓሜዎች የሊቃውንት ትምህርቶች በዚህች ምሽት አንዱን ብቻ አነሳላችኋለሁ። እግዚአብሔር ከሁላችን ጋር ይሁን። አንዲት ሙሽሪት ናት። ሙሽራዋን ሳበኝ ካንተም በኋላ እንሮጣለን ያለችው። ሙሽሪቷ ሙሽራዋን ስትጠራው ታያላችሁ።
ሙሽሪቷ ሙሽራዋን ስትጋብዘው ታገኛላችሁ። ወደ ገነቴ ና ብላ ትጠራዋለች። በመስኬም ላይ ተሰማራ ብላ ትጋብዘዋለች። ና ብላ ትፈልገዋለች። ሙሽራዋም ጥሪዋን ሰማ። ሙሽራዋም ግብዣዋን ተቀበለ። ና ብላዋለችና ተገኘ። ጠርታዋለችና መጣ። ፈልጋለችና እሺ አላት። ወደ ጠራችው ቦታ መጣላት። በመኃልየ ዘሰሎሞን ምዕራፍ 5 ከቁጥር 1 ጀምሮ ሙሽራው ደግሞ እሺ ማለቱን መምጣቱን ይገልጽላት ጀመረ። ምን አላት? እህቴ ሙሽራዬ ሆይ ወደ ገነት የገባው ሽቶዬን ከከርቤ ጋር ቀላቀልኩኝ፣ በመስኩም ላይ ተሰማራሁኝ፣ መጣሁኝ እያለ ሙሽራው ለሙሽሪቱ ድምፁን አሰማት። ሙሽሪቷም ጠርታዋለችና በመምጣቱ ደስ አላት። ድምፁን ስትሰማ ተፍነከነከች፣ በጣም ወደደች። እናም እንዲህ አለች። ልብ ብሏችሁ ስሟት። መኃልየ ሰሎሞን ምዕራፍ 5 ቁጥር 2 ሙሽሪቷ የሙሽራዋን ድምፅ ስትሰማ እንዲህ አለች። ምን አለች? እኔ ተኝቻለሁ፣ ልቤ ነቅቷል፣ የውዴ ቃል ነው፣ እርሱም ደጁን ይመታል አለችላችሁ። አንድ ነገር ተመልከቱ። ነቅታለችም ተኝታለችም። ልቧ ነቅቷል፣ ድምፁን ይሰማል፣ ግን መክፈት አቅቷታል፣ ተኝታለች። በመንቃትና በመተኛት መካከል ትዋልላለች። በመነሳት በመክፈትና በምቾቷ መካከል ግራ ተጋብታለች። ነቅታለችም ተኝታለችም። በሞቴ እቺ ሙሽሪት እኔና እናንተን አትመስልም። እንታዘባት እስኪ። እንዴት ካላችሁኝስ ነቅተናልም ተኝተናልም እኮ ብዙዎቻችን። እንወድሃለን እንለዋለን፣ እሰይ ነቅተናል፣ ጥሩ ነው። ግን ምን ያደርጋል? የምር መታዘዝ አቅቶናል። የሚወድ እኮ ይታዘዛል። የመውደድ መገለጫ እኮ እሺ ባይነት ነው። እዋትችን ሙሽሪት ወገኖቼ እኛን አትመስልም። መተናልም ቀርተናልም፣ አለንም የለንም፣ ገብተናልም ወተናልም፣ ገብቶናልም ግራ ገብቶናልም። ታዲያችን ሙሽሪት አንመስልም። አንዳንዴ እንነቃለን፣ አንዳንዴ እናንኮራፋለን። ታዲያችን ሙሽሪት አንመስልም። አንዳንዴ እንበረታለን፣ አንዳንዴ እንደክማለን። የሱባኤ ሰሞን እናቆማለን። ልክ ሱባኤው ሲፈጸም በ16 ፖዝ ያደረግነውን ፕሌ ብለን እናስቀጥለዋለን። በፖዝና በፕሌ መካከል እንጫወታለን። ሲፈታ እንገናኝ ብለን ቀጠሮ እናሸጋግራለን። ነቅቶናልም ተኝተናልም። የሱባኤ ሰሞን ነቅተናል፣ ከሱባኤ ውጪ ተኝተናል። ታዲያችን ሙሽሪት አንመስልም። ልቤ ነቅቷል፣ የውዴ ቃል ነው፣ እሱም ደጁን ይመታል፣ እኔ ግን ተኝቻለሁ። አታሳዝንም እቺ ሙሽሪት? ታዘቧትማ በሞቴ። ማን ያልነቃል በዚህ ዘመን? ነቅተን አይደል እንደ ይኸው ግቢውን ያጨናነቅ ነው። የሚቀረን ግን አንድ ነገር ነው፣ ጨክኖ መክፈት ነው። አብሮ ለመኖር መወሰን ነው። በዚያ በቅዱስ ዮሐንስ ራእይ ላይ የተጻፈውን አታስታውሱ? ማንም ድምፄን ቢሰማ ደጁንም ቢከፍትልኝ ወደ እርሱ ገባለሁ፣ ከእርሱ ጋር እራት እበላለሁ ይላል። እስከ መቼ ደጅ እናሳድረዋለን ወገኖቼ? እስከ መቼ ድምፁን ብቻ እየሰማን እንሄዳለን? እስከ መቼ ስዕለት ብቻ ተስለን ልባችን ሳናስገባው እንኮበልላለን? አለንም የለንም ማለት እኮ ይሄ ነው።
እንነቃለንም እንተኛለንም። የህይወታችን ሙሽሪት ድምፅ አይሰማቸው። የእግዚአብሔር እኛን የመፈለግ ኮቴ አይሰማቸው። የፍቅሩ ድምፅ አይሰማቸው። የልመና ጥሪ አይሰማቸው። የልቦቻችሁን ደጆች በቃሉ ሲያንኳኳ አይሰማቸው። ማን ድምፄን ቢሰማ ቢከፍትልኝ። ወገኖቼ የኛ ልብ ብቻ እኮ ነው ያስቸገረው በዚህ ዘመን። እሱ በተዘጋ መቃብር ወጥቷል፣ እውነት ሐሰት? እሱ በተዘጋ ግድግዳ ገብቷል፣ እውነት ሐሰት? እሱ የተወዳጅ እናቱን ድንግልና ሳይጥስ ተወልዷል፣ እውነት ሐሰት? አልገባ ያለው የኛ ልብ ነው። በጉልበት አረገው የነጻ ፈቃድ አምላክ ነው። በእጅ አይጠመዝዘን ፍቅር ነው። አላስገባል ነው። በከፊል ብቻ ሰጠ ነው። የአንድ ሰሞን ጌታ አደረግ ነው። ህይወታችን ሙሽሪት ወገኖቼ የመውደድ እውነተኛ መገለጫ እንዲህ ተኮልኩሎ ብቻ ቃሉን መስማት እኮ አይደለም፣ መክፈት ነው። አብሮን እንዲያድር መፍቀድ ነው። አብሮን ራት እንዲበላ መጋበዝ ነው። የምን ደጅ ማቆየት ነው? አይኖቹ እኮ እኛን ፍለጋ ተንከራተዋል። እውነት ሐሰት? እውነቱን ነው ያዘማሪ። በቅድስቱ በኩል በምትቆምበት በቅዳሴ ጊዜ አይኖቼ ስላጡህ ፈልገው ይዞኛል ትካዜ ይላል። እየተፈለገ ያልተገኘ እዚህ ውስጥ ስንት ሰው አለ? እየተለጠፈ የሸወደ ስንት ሰው አለ? አይኖቹ ሲንከራተቱ አያሳዝኗቸው? መጡ ቀሩ፣ ገቡ ወጡ፣ ጸደቁ ተኮነኑ፣ ቆረቡ አፈረሱ፣ ዘመሩ ዘፈኑ፣ አሸበሸቡ ደነሱ፣ ማህሌት ቆሙ፣ ናይት ክለብ ገቡ። አይኖቹ ሲንከራተቱ አያሳዝኗቸው? ከዚህ ዘመን መከራ ተረፉልኝ ወይስ በዘመኑ እሳት ተበሉብኝ? ሲንከራተት አይታያችሁ? ከመራመዳችን በላይ ይፈልገናል የተራመደ። ያሳዝንም እንዴ! እንኳን ጌታችን እንኳን የሞተልን ንዑድ ክቡር የሚሆን ሐዋርያ ጳውሎስ እንዲህ ይላል፣ ዳግመኛ ክርስቶስ በእናንተ ልብ ውስጥ እስኪሳል ድረስ ምጥ ይዞኛል ይላል። የቅዱሳን ምጥ የእመቤታችን ጭንቅ እንኳን አይገባንም። እናታችሁን እንኳን አታሳርፏትም። ልጇ እቅፍ ላይ ውሽቅ ብላችሁ እሷን እንኳን አታሳርፏትም። የእግዚአብሔር የፍለጋ አይኖች ዴሬክ ያህዌ ይሉታል። የፍለጋ ኮቴዎች አይሰሟቸውም። እያንኳኳ አልከፍትለት ስትል ድምፁን አሰምቷል። ደጇን አንኳኩቷት አልከፍትለት ስትል ምን አለ መሰላችሁ? እየደረሰበት ያለውን ይዘረዘርላት ጀመር። ምን አላት? በራሴ ላይ ጠል በቆንዳላዬም ላይ የሌሊት ነጠብጣብ ሞልቶበታልና እባክሽን ክፈችልኝ ብሎ ይለምናት ጀመር። አያሳዝንም? ልብ በሉ። እሷ ውስጥ ናት ጠርታው፣ እሱ ውጭ ነው። እሷ ሙቀት ላይ ናት፣ እሱ ብርድ ላይ ነው። እሷ በላብ ተጠምቃለች በምቾት፣ እሱ ግን ጤዛ ያራሰው ጠል ወርሶት ያንቀጠቅጠዋል፣ ይበርደዋል። እሷ ምቾት ላይ፣ እሱ ሐዘን ላይ። ችላ የተባለ ሙሽራ ታውቃላችሁ? ከመድኃኒታችን በቀር በር የተዘጋበት ሙሽራ አይታችሁ ታውቃላችሁ? የተባረረ ሙሽራ በሉት እኮ ወገኖቼ። እኛ ሳላባረር ነው ወገኖቼ። ምን ነው አይሁድ ብቻ ሰቃሊያን ተደርገው ተቆጠሩ? በእኛ ኃጢአት የሚሰቀለው አይበልጻም እንዴ? በኃጢአት ምክንያት ይሰቅሉታል ያወርዱታልም ይላል ሐዋርያው ዕብራውያን ምዕራፍ 6 ላይ። ስንቴ ቸነከርከው፣ ስንቴ። የኛስ ጅራፍ የለም እንዴ? ሐሜቱ እኮ ጅራፍ ነው። ዝሙት እኮ ችንካር ነው። ዘረኝነቱ እኮ መስቀሉ ነው። ምን ነው ለአይሁድ ብቻ የኛስ ችንካር፣ የኛስ ጅራፍ፣ የኛስ ምራቅ የለም እንዴ? የለም አለ እንጂ
ይሰቅሉታልም ያወርዱታልም የሚለው አንዱ እኮ ነው። ቀርበው የሚርቁ አምነው የሚክዱ ፈጥነው የሚዘገዩ ተመልሰው የሚሄዱ ቀርበው የሚክዱ ይሰቅሉታልም ያወርዱታልም ይላል። እባካችሁ እስከ መቼ እንደቸነከር ነው? እያንዳንዱ ሐሜት ቁስል ነው። እያንዳንዱ ስድብ ችንካር ነው። እያንዳንዱ ክፉ ነገር መስቀል ነው ለሱ። አይ በቃም እንደ አንዴ የቀመሰው እዋትች ሙሽሪት እንደገና እዛ ጥዝጣዜ ላይ ዋለችው። እንዲህ ያለ ሙሽራ ዓለም አይታ ታውቃለች? መጽሐፈ ቅዳሴያችን እንዲህ ይላል፣ መኑ ዘርእ የመራዊ ዘይጠብ ስጋሁ በጊዜ ከብካቡ። በሰርጉ ጊዜ ስጋውን ቆርሶ ያበላ፣ በሰርጉ ጊዜ ደሙን አፍሶ ያረካ እንዲህ ያለ ሙሽራ ያየ ማን ነው ፈልጉልኝ ትላለች። አፋልጓትማ የት አለ? እንዲህ አይነቱ ሙሽራ ዓለም አይታ ታውቅ። ደፍረን እንናገራለን። በራሱ የደገሰ በራሱ ያጠገበ እየቆሰለ የፈወሰ ከዚህ የበለጠ አፋልጉኝ ትላለች። አይታችሁ ታውቃላችሁ ወይ? መስዋዕት ስትሰዋ ነው እንዲህ የምትለው። በደም የጨቀየ ቀይ ሚስማር ላይ ቆሞ የተሞሸረ ሙሽራ ላይ በር መዝጋት ነውር አይደለ እንዴ? ማንን እንዳቆም ነው እኮ እንድታውቁ ነው እንዲህ ምዘረዝረው። ወገኖቼ ምንም የለንም ብላችሁ ሆዳ አይባሳችሁ። ሁሉ ያለው አምላክ ምንም የሌለው ሆኖ ኖሮ የለ። ቤት የለኝም ለምን ትላላችሁ? መጠለያ መች ነበረው? ርስት መች ተመራ? ተነጠቁ ብላችሁ አትከፉ። ዋሻና መጠለያ እንኳን አልነበረውም። ልብስ አጣው ብላችሁ ሆዳ አይባሳችሁ። በአንዲት ልብስ ነው የኖረው። ሲያድግ እያደገችለት ነው የኖረው። የዕለት ጉርስ የዓመት ልብስ ካላችሁ ይበቃችኋል ነው የተባለው። ለምን ታኮርፋላችሁ? ምን ነበረው እሱ እንዴ? እንግዲህ ተመልከቱ፣ መሰረታዊው ነገር እንኳን አልነበረው። ቆሞ የሚያስተምርበት ታንኳ እንኳን ለምኖ እኮ ነው ቆሞ ያስተማረው። በልመና እኮ ነው የኖረው። አሁንስ መለመን ሰለቸኝ እንዳትሉ ፈቀቅ አርጉልኝና ልስበክ አለ። ደግሞስ ምስጢረ ቁርባንን በተውሶ ቤት እኮ ነው ምስጢረ ቁርባንን እንኳን የመሰረተው። በተውሶ ኖርክ ብላችሁ ለምን ይሰለቻችኋል? ምን ነበረው አምላካችሁ? አይመርባችሁ፣ አትስሩ፣ አትለወጡ አይደለም። እስከዚህ እንኳን ብትደህዩ አምላካችሁ እንደኖረው ነው የምትኖሩት። ምን ያስከፋችኋል? ምን ያበሳጫችኋል? ምን ያጉረመርማችኋል? ምን ያኮራምታችኋል? እሱ እንደዚህ የኖረው እንዲህ እንኳን ብትኖሩ ሆዳ አይባሳችሁ እኮ ሲል ነው እንዴ። ምን ነበረው? እንኳን መኖሪያ፣ እንኳን ማስተማሪያ፣ እንኳን ማቁረቢያ መቀበሪያ እንኳን አልነበረው። በተውሶ መቃብር ነው የተቀበረው። ሁሉንም ነገር ነው ያጣው። ምን ነበረው? እንደገና እኛንም ይጣ። አሳዝነ ከሰማይ ወርዶልን እኛንም ይጣ። ምንም ሳይኖረው ነው የኖረው። ወርዳለሁ አለ ወረደ፣ እውነት አሰብ። ወለዳለሁ አለ ተወለደ፣ እውነት አሰብ። ሞታለሁ አለ ሞተ፣ እውነት አሰብ። እነሳለሁ አለ ተነሳ፣ እውነት አሰብ። አረጋለሁ አለ አረገ፣ እውነት አሰብ። እመጣለሁ አለ ይመጣል፣ እውነት አሰብ። ይሄንን ሁሉ ካመናችሁ መቸገርህን አውቃለሁ፣ ድህነትህን አውቃለሁ። ነገር ግን ምንድነው? ባለጸጋ ነህ። ደሃ ነህ ሲሉ አሜን እያልን ስንቱ። እኔ እቺ ምድር መሬት ትሽከረከራለች ብለውኝ 40 ምናምን ዓመቴ ነው። አንድ ቀን ተሽከርከራ አታውቅም። ገና አመኛቸው ቁጭ ብያለሁ። አሁን እንኳን ትሽከረከራለች እንዴ እናንተ ሰፈር? ያሉንን ሁሉ ካሪኩለም ውስጥ ስላሉ እየተቀበልን እኮ ነው መከራ የበላ ነው። ደሃ ነህ ሲል ባለጸጋ ይውላችሁ። ዮሐንስ አፈወርቅ ሊቁ ሲተረጉም ምን ይላል መሰላችሁ?
ባለጠግነትን ሲተረጎም ባለጠጋ ማለት ሃይማኖቱ የቀና ምግባሩ የጸና ትሩፋት የሚሰራ እሱ ባለጠጋ ነው ይልና ዳስ ብላችሁ ብትጠይቁት ራሱን መግዛት ያቃተው ስግብግብ የሆነ ሰው ሁሌ ዳሃ ነው። ዘራፊ ነው፣ ዳሱ ነው፣ አንተ አይደለም። በድህነት ራስን ገዝተህ ስትኖር አንተ ባለጠጋ ነው። ስግብግብ የሆነው በንብረት ላይ ንብረት ሳያካፍል የቅዱሳንን ገንዘብ ሁሉ የድሆችን ገንዘብ ሁሉ ጭርስ ያደረገው እሱ ነው ደሃ። የማይበቃው ፈቃዱን መቆጣጠር ማይችል እሱ ደሃ ነው። እሱ ደሃ ነው። ወጣቶች የሚበልጠው አለላችሁ። ደጃችሁ ላይ ያለው የሚበልጠው ነው። እውነት እንዳይመስላችሁ በጥቃቅን ነገር እንዳትሳሳቱ፣ እንዳትታለሉ። ሁሉም ዋና አይደለም። ዋናው አጠገቧ ቆሞ በዳረጎቱ ትመሰጣለች። ያሳዝን እንዴ! ራቷ አብሯት ኖሮ በመቅሰስ ትጨነቃለች። አታሳዝን? ምን አይነት ናት ወገኖቼ? ዋናውን ስለምትተውት ወዮላችሁ ይላል የእግዚአብሔር ቃል። ዋናውን እየተው ነው እኮ ነው። የዘላለሙን እየረሳ ነው እኮ ነው። እደጇ ዋና ልብሷ ቆሞ እሷስ አውልቅ ያለው እንዴት አጠልቃለሁ ትላለች። አባ ጊዮርጊስ ዘጋስጫ እንደተናገረው የሰው እጅ ያልፈተለው ፈትላችን እሱ ኢየሱስ ክርስቶስ ነው። ብል የማይበላው ልብሷ ቆሞ ብል ስለሚበላው ልብሷ ጨነቃለች። ዘመን የማይሽረው ልብሷ ቆሞ ፋሽን ለሚያልፍበት ልብሷ ትታወካለች። ምን አይነት ሙሽሪት ናት ወገኖቼ! እቺን ሙሽሪት ታዘቧትማ። በሞቴ አውልቅ ያለው እንዴት አጠልቃለሁ? አሁን ይሄ ምክንያት ነው። በር ላለ ወገኖቼ እንዳንመለስ በንስሐ እንዳንዋሃድ በቁርባ ምንድነው ምክንያት የሆነን? እስኪ እንመርምረው። ዟሪ ገጽ ያለው እኮ ምክንያት አለን። ልጆቼስ እኛ ሞግዚቶች እግዚአብሔር አሳዳጊም አይደለም። ልጅ ከእግዚአብሔር ከለየማ አማልክቶቻችን ልጆቻችን ሆኖ ምንድነው ምክንያታችን? ንግዳችን እግዚአብሔር አትነግዱ አላለ። እግዚአብሔር አትሳቁ አላለ። ኃጢአት አትስሩ፣ አትስረቁ ብቻ እኮ ነው ያለው። ምንድነው ምክንያታችን? ምንድነው ዛሬ ገጻችን? ምክንያታችን እንዳንመለስ ያደረገን ጉዳያችን ምንድነው? ምንድነው ልባችን አልቆርጥ ያለው? ምን ተውንለት ክርስቲያኖች? እሱ ይሄን ሁሉ ሲተውልን ምን ተውክለት ወንድሜ? ምን ተውሽለት እህቴ? ቢያንስ እዚህ ከመጣ ምን ተውንለት? ምን ተውንለት? ምን እንተውለታል? ፍቅር እኮ መተው ነው። የሚወድ የሚያፈቅር እኮ የሚተወው ነገር አለ ስለሚወደውና ስለሚያፈቅረው። ምን መተው ለምድ? ምን ተውክለት? ጫት ተውክለት? ቁማር ተውክለት? ምን ተውክለት? በትዳር ተወሰንክለት? በልጅነት ሚስት ጸናህለት? ምን ተውክለት? ታማኝ ሆንክ? የሰዎች ወስዳ እዳ አለብህ? ምን ተውክለት? ስንት ጊዜ ታገሰ፣ ስንት ጊዜ እድል ሰጠን፣ ስንት ሱባኤ አሸጋገረልን፣ ስንት ፀሐይ ያወጣልን፣ ስንት እድሜ ጨመረልን፣ ስንት ዘመን አሳለፈልን። እንደገና ይወደናል፣ እንደገና ያቆላምጠናል፣ እንደገና ይፈልገናል። ስንቶ ይከተለናል፣ ስንርቀው ይመጣ እግር በእግር ያየናል። ምን አይነት ፍቅር ነው! እንደገና ምን አላት? ርግቤ መደምደሜ አንዲቴ ሆይ ብሎ ለምኗት ሲያበቃ እምቢ ስትል ጊዜ ትቷት አልሄደም። የመጨረሻው ምን ሆነ? እንዲህ አለች። አሁን በደንብ ስሙኝ። በሞቴ ማጠቃለያው ነው። ከቃሉ ጋር ናችሁ? እየሰማችሁኝ ነው? ስሟትችን ሙሽሪት አሁን ምን አለች መሰላችሁ? ውዴ እጁን በቀዳዳ ሰደደ፣ አንጀቴም ስለ እርሱ ታወከ።
ለውዴ ከፍትለት ዘንድ ተነሳሁ አለች። እዋት አሁን ከምቾቷ ስትነሳ ይዋት፣ ከቸልተኝነቷ ስትነሳ ይዋት፣ ከደንታቢስነቷ ስትነሳ ይዋት፣ ከምን አገባኝ አይነት ሐሳቧ ስትወጣ ተመልከቷት። ምን አይታ? ውዴ እጁን በቀዳዳ ሰደደ፣ አንጀቴም ስለርሱ ታወካለች። ምን አይታ? እጆቹን አሳያት። አንድ ሊቄን ሲተረጉም ቁስሎቹን አሳያት ይላል። መስቀል ላይ ወጣና አሳያት ይላል። ለምኗት፣ በነቢያት በካህናት በኦሪት መስዋዕት አረጋግቷት ጠይቋት እምቢ ብትለው ጊዜ ቁስሎቹን አሳያት ይላል። ቀዳዳውን አሳያት ይላል። ችንካሩን አሳያት ይላል። ያን ጊዜ አልቻለችም። እቺ ሙሽሪት ምን አደረገች? ለውዴ ከፍትል አንጀቴ ተላወሳለች። ከዛስ ለውዴ ከፍትለት ዘንድ ተነሳዋለች። እቺ ማን ትመስላችኋለች? እቺ የምንኖርባት ቤተ ክርስቲያን ናት። መስቀል ላይ ያወቀችው፣ መስቀል ላይ የተከተለችው፣ መስቀል ላይ ያገኘችው፣ ችንካሮቹን ስታይ ያልቻለችው። አይሁድ ሰቀሉት፣ እሷ ግን ወደደችው። እነሱ ከከተማ አውጥተው ቆሻሻ ቦታ ላይ ጣሉት፣ እሷ ግን አቀፈችው። እቺ አሁን የምንኖርባት አንዲቷ ቅድስት ቤተ ክርስቲያን ናት። መስቀል ላይ ያወቀችው። ወገኖቼ በሰርምኔስ አደባባይ ፖሊካርፐስ ሲጎተት ካያችሁ አብሮ እየተከተለው ነው። ወገኖቼ ደግሞ አለው የተሳበው ሲጎተት ካያችሁ ቤተ ክርስቲያን ያችሁትላችሁ። ሳበኛ ልጅ ከኋላው መሮጥ ተጀመረ። ሲጎተት እንደነበረ ተጎተተችለታ ቤተ ክርስቲያን። ዋሻ እንዳደረ በግበበ ምድር ታድር ጀመራ። ወገኖቼ እሱ በውርጭና በብርድ እንደተቃጠለ በኔሮን ቄሳር መናፈሻ ግቢ ውስጥ ትቃጠልለት ጀመራ። ማናት እቺ? የአዲስ ኪዳኗ ቤተ ክርስቲያን ናታ። ሳበኝ ካንተም በኋላ እንሮጣለን ብላ መከተል ጀመረች። እቺ ቤተ ክርስቲያን እስከ ህልቀተ ዓለም መከራውን ተሸክማ ትከተለዋለች። ምክንያቱም የክርስቶስ ቤተ ክርስቲያን ነች። ምን እያለች? ካንተም በኋላ እንሮጣለን እያለች ነው። በመገበሪያ ስንዴ እና አግናጢዮስ ሲፈጩለት ካያችሁ እሷ ቤተ ክርስቲያን ነች ከኋላው እየሮጠች የተከተለችው። እምር ብላ ተነስታ የከፈተችለት እሷ ናት። ቤተ ክርስቲያን በሰማይታት የተከበበች እንዳትረሱ፣ በሰማይታት የተከበበች በወታደሮች የምትከበብ ቤተ ክርስቲያን የለችንም። ደግሞ አለው በጋርዶች የምትጠበቅ ቤተ ክርስቲያን የለችንም። ጭምቶች በሆኑ መነኮሳት የምትከበብ ቤተ ክርስቲያን አለች። የሚጨበጨብላት ቤተ ክርስቲያን የለችም። በጥፊ የምትመታ ግን ቤተ ክርስቲያን አለች። እሷ ናት የክርስቶስ ቤተ ክርስቲያን። በዘመናት ሁሉ ስትሰደድ ካያችሁ እሷ ናት የክርስቶስ ቤተ ክርስቲያን። በዘመናት ሁሉ መከራ ስትበላ ካያችሁ እሷ ናት የኢየሱስ ክርስቶስ ቤተ ክርስቲያን። መስቀል ያዘች እንጂ መሳሪያ ያዘች ካያችሁ እሷ የኢየሱስ ክርስቶስ ቤተ ክርስቲያን አይደለችም። ተከተለችዋ እንዴ! እሱ የተጠላ ከሆነ እኛ መወደድ እንዴት ያምረና! እሱ የተገፈተረ ከሆነ እኛ መታቀፍ ይናፍቀና። አለበለዛማ የኢየሱስ ክርስቶስ ቤተ ክርስቲያን አይደለች። ዓለም ይጠላችኋል አለ። ቢጠሏችሁ እንዳትደነቁ፣ እንዲያጨበጭቡላችሁ አትፈልጉ። የክርስቶስ ስቃይ በእኛ ላይ እንደበዛ መጽናናቱም ደግሞ እንዲሁ ይበዛል ይላል። ስቃዩ ቀጣይ ነው የክርስቶስ ከሆነ። ለዚህ ነው ያሊቅ ዮሴፍና ኒቆዲሞስ
ቤተክርስቲያን ክርስቶስን ከመቃብር ላይ ያወረዱት፣ ክርስቶስ ከመስቀል ላይ ያወረዱት፣ ክርስቶስን ወደ መቃብር ከተቱት ካለ በኋላ ቤተክርስቲያኒቱን ግን መስቀል ላይ ተተዋት ወረዱ። አድራሻዋ መስቀል እንጂ አዳራሽ አይደለም። አድራሻዋ መከራ እንጂ ፌሽታ አይደለም። አድራሻዋ ሐዘን እንጂ ቅምጥልነት አይደለም። ለምን እንደዚህ ሆነ ካልክ የክርስቶስ ቤተክርስቲያን ናታ። ተከተለችው። በመራብ እያመሰገናችሁ ከኖራችሁ ከመከራው ጋር ተካፋዮች ናችሁ። በብዙ ድግምቶች ያጋንንት ስራት መከራ የምትበሉ በደዌ የምትሰቃዩ በአኮቴት በምስጋና ከተቀበላችሁት የክርስቶስ መከራ ተካፋዮች ያደርጋችኋል። በርቱ። ሳታንጎራጉሩ በምስጋና ከኖራችሁ አብሯችሁ ያከብራችኋል። ዘሐመ ምስለ ክርስቶስ ይነግስ ምስለ ክርስቶስ። ከክርስቶስ ጋር የእውነት የምትታመሙ ከሆነ የእውነት ያነግሳችኋል። የመንገሻችን ምስጢር መጠፍጠፋችን ከሆነ እሰይ፣ መከራ መብላታችን ከሆነ እሰይ፣ እሱን የመምሰያ ጉዟችን መስቀል ከሆነ እሰይ። ተከተለችው፣ አብራው ልትከፍትለት ተነሳች። ይህቺ ናት የክርስቶስ ቤተክርስቲያን፣ መንፈስ ቅዱስ የሚመራት የፓርቲ ርዕዮተ ዓለም ማይጎበኛት ይህቺ ነች ቤተክርስቲያን። ይህቺ ነች ቤተክርስቲያን ኩላዊት የሆነች የሁሉ የሆነች መልዕልተ ብሔር የሆነች እንኳን በብሔር ከሀገር በላይ የሆነች ናት እቺ ቤተክርስቲያን። እሷን ካያችሁ ነው እውነተኛ የክርስቶስ ቤተክርስቲያን የሁሉ የሆነች። ተከተለችው። ይህቺ ናት ቤተክርስቲያን። ሳበኝ ካንተም በኋላ እንሮጣለን። ማን ነው የሳባችሁ? ማን ነው ልባችሁ ላይ ነግሶ የሚኖረው? ማንን ነው የምትከተሉት? ማን ነው አራያችሁ? ማን ነው ፊት አውራሪያችሁ? ማን ነው ጀማሪያችሁ? የማንን ዳና ነው የምትከተሉት? የአክቲቪስቱን ነው? የክርስቶስን ነው? የርዕዮተ ዓለሙን ነው? የመንፈስ ቅዱስን ነው? የማንን ነው የምታመጡብን? ማንን ነው የምትከተሉ? ልብ አንጠልጣይ አርቲስቶችን ነው ወይስ ዝም ያለው ብዙ ታምራት እየሰሩ የሚለፈልፉትን ነው ወይስ ታምራት እየሰራ ተናገሩ እያለ ዝም ያለውን ነው? አውጥታ ያልሸጠችውን ነው ወይስ እዚህ የሚቸበችቡትን ነው የምትከተሉት? ማን የሳባችሁ? እናንተ ወጣቶች የእንግሊዝ ፕሪሚየር ሊግ ነው ያነሆለላችሁ ወይስ ማህሌታችሁ ነው ልባችሁን ሰቅዞ ያዘባችሁ? ቤቲንግ ውድድር ነው ወይስ ጉባኤ ነው ያዘናጋችሁ? የካርታ ቤት ቁማሩ ነው ወይስ የውስኪ ቤት ሙቀቱ ነው አላስወጣ ያላችሁ? ማን ነው የሳባችሁ? ሜሲ ነው ኔይማር ነው? ማን ያንወለላችሁ? የትኛው ዳንስ ቤት ነው ያስቀራችሁ? የትኛው ሽቀላ ነው ያዛችሁ? ከሱ የበለጠ ባለጠጋ እዚህ ምድር ላይ አለ? ሰጥቶ ማያልቅበት ባለጸጋ አለ? ታዲያ እሱ ይሳበን እንጂ ሳበኝ ካንተም በኋላ እንሮጣለን። ይቆየን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን በረከት ረድኤት ከሁላችን ጋር ይሁን። ለመጀመር ያነቃቃን፣ ለመፈጸም ያብቃን። ተዋህዶ ሃይማኖታችን ይጠብቅልን። አጽራረ ቤተ ክርስቲያን ያስታግስልን። ኢትዮጵያ ሀገራችንን ሰላም ያድርግልን። እኛም እዚህ ጽሙድ እንደሆነን ለዘላለሙ ጽሙድ ሆነን እንድንኖር እግዚአብሔር ይርዳ። እግዚአብሔር ይስጥልኝ።